ሾልኮ የወጣው ሚስጥራዊ ሰነድ ምንድነው? ሰላም ጤና ይስጥልኝ ክቡራትና ክቡራን የተወደዳችሁ የመፈነን ሚዲያ ቤተሰቦች፣ ለሰዓቱ መደመጥ አለበት ብዬ የማስበውን ወሳኝና ወቅታዊ መረጃ ይዤላችሁ ወደ እናንተ ቀርቤያለሁ። መረጃውን ወደ እናንተ ከማስተላለፌ በፊት መፈነን ሚዲያን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ከወዲሁ በአክብሮት እየጠየቅኩ መረጃው ከተመቻችሁ ላይክ እና ሼር እንድታደርጉ በአክብሮት እጠይቃለሁ። በቀጥታ ወደ ያስኩላችሁ መረጃ አለፍኩ። አብራችሁን ቆዩ። ሾልኮ የወጣው ሚስጥራዊ ሰነድ ምንድነው? የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻው መጠበቅ ሲገባቸው ለርካሽ ገበያ አቅርበዋል ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ተናግረዋል። ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁም ያሉት አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸው ንግግሮችን አስመልክቶ የተቃውሞ መግለጫ ወጥቷል። በመግለጫው አቶ ጌታቸው ረዳ ለፋና ቴሌቪዥን የሰጡትን ቃለ ምልልስ የህግ ልዕልናን ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክ ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጾታል። በስልጣን ቆይታቸው የታዩ ውድቀቶችን ሙሉ በሙሉ ወደ ሌላ አካል ሲያላክኩና ከሳሽ ሲሆኑ ሰንብተዋል ያለው ጽሕፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ብለዋል። የጽሕፈት ቤቱ መግለጫ አቶ ጌታቸው ረዳ ህገወጥ የሰው ዝውውርን አስመልክቶ በብዙ ጥረት ተጠንቶ ወደ እጃችን የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነትን ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል ይከሳል። ይህ ኃላፊነት የጎደለው ተግባር ሊጠይቋቸው የፈለጓቸው ግለሰቦች ላይ ያነጣጠረ ሳይሆን ፍትህና ተጠያቂነትን እንዲያረጋግጥ የሚያደርገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸው አካላትንና ቤተሰቦቻቸውን ጭምር ለአደጋ የሚያጋልጥ የነውር ነው ሲል በምሬት ወቅሷል። የጊዜያዊ አስተዳደር ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻው መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ወርፏቸዋል። የፕሬዝዳንት ጽሕፈት ቤቱ መግለጫን ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃው ልኬያለሁ ብለዋል። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከሀገር ወጥተዋል ሲል ገልጿል። ሰው መሸጥ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽሕፈት ቤቱ በወጣው መግለጫ የለም ያሉት አቶ ጌታቸው ረዳ ሰነዱ ግለሰቦችን ለማጥቃት ባለፈ የህግ ልዕልና እንዲረጋገጥ ያለመ ነው ሲልም አብራርተዋል። ሚኒስትር አቶ ጌታቸው ረዳ በጥናት ሰነዱ የተቀመጠውን ሀቅ ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁም ብለዋል። ለመሆኑ ሚስጥራዊ ሰነዱ ምንድነው? ከሰሞኑ አንድ ሚስጥራዊ ሰነድ ሾልኮ ወጥቶ ከፍተኛ መነጋገሪያ መሆኑ ይታወቃል። በማህበራዊ ሚዲያም በርካቶቹ እየተቀባበሉት ይገኛሉ። ሚስጥራዊ ሰነዱ የህገ ወጥ የሰው ዝውውር በብዛት ኤርትራውያንን በህገ ወጥ መንገድ ማዘዋወርን የሚመለከትና ሌሎች ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፈለ 69 ገጽም አሉት። በሰነዱ በጥናት የተለያዩ የወንጀል ተግባራት ስልጣንን ያላግባብ በመጠቀም በወንጀል የተገኘ ገንዘብን ህጋዊ አስመስሎ በመያዝና በማዘዋወር ሰውን ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዘዋወር፣ የመንግስት ሥራ ምቹ ባልሆነ መንገድ መምራትና ኃላፊነት ባልተገባ መንገድ መጠቀም፣ ሙስና መፈጸማቸውንም ያረጋግጣል። ሰነዱ በህገወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበት ቀንና ቦታ፣ ያረፉባቸው ሆቴሎች እንዲሁም ለህገወጥ ዝውውር ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮችም ሰፍረዋል። የጥናት ሰነዱ የሰው ማስረጃ፣ የድምጽ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካተተ እንደሆነ ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት የተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳይ በቅርቡ ከሀገር መውጣታቸውን ሚኒስትር አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር በነበራቸው ቆይታ ጠቅሰዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።